በጣም ብዙ ሀብታም የሆኑ ሰዎች በጣም ኢኮኖሚካሊ ስትሮንግ የሆኑ ሀገራቶች በጣም ፈሳድ አለባቸው በጣም ወንጀለኞች ናቸው ከአላህ ጋራ በቀጥታም ይሁን ኢንዳይሬክትሊ የተጣሉ ናቸው ይሄንን ስል ሁሉም ማለት አይደለም በጣም ሀብታም የሆኑ ሙስሊም ሀገራቶች የእውነት ኢማን ላይ የእውነት ሲመላለሱ አታያቸውም አላህ በሚፈልገው መንገድ ሲኖሩ አታያቸውም ለምን ሱረቱል ፉርቃን ላይ ምን እንደሚል ታውቃላችሁ እዚህ ሱረቱል ፉርቃን ኔክስት ፔጅ ቀጥሎ ያለው ፔጅ ላይ አላህ በየውመል ቂያማ መልእክተኞቹን ይሰበስብና ጥያቄ ይጠይቃቸዋል ምን እንደሚላቸው ተመልከት ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء أم هم ضلوا السبيل سورة الفرقان 17 آية መልእክተኞቹን ሰብስበው አላህ እነዚህ የጠፉት ልጆች እነዚህ የጠፉት እናንተ መልእክተኞች እናንተን አጥመማችኋቸው ናቸው እናንተ መንገድ አስታችሁ ነው ወይስ በራሳቸው መንገድ ስተው ነው ጠፍተው ነው قالوا سبحانك መልእክተኞቹ ጌታችን ጥራት ይገባ ይሄን ማድረግ ለኛ በፍጹም አይገባም ካሉ በኋላ ያቀረቡት ምሳሌ ምክንያቱም እንደሆነ ታውቃለህ ለትውልድ መጥፋት በደንብ አድምጠኝ ለትውልድ መጥፋት ያቀረቡት ምሳሌ ማን ነው ምክንያት بل متعتهم وآباءهم حتى نسوا الذكر وكانوا قوما بورا الله أكبر وين تقرأنا القرآن በጣም ማወቅ አለብን ምን እንደሚሉ ታውቃለህ መልእክተኞች ጌታችን ሆይ እነዚህ ሰዎች የጠፉበት አንዱ ምክንያት መታዕተሁም ሌክዠሪ የሆነ ላይፍ ሰጣቸው የተመቸ የተቀማጠለ የሆነ የዱንያን ህይወት እንዲኖር አደረካቸው حتى نسوا ذكرى የሚለውን አስምርበት ذكران እስኪረሱ ድረስ ذكرى ማለት የአላህን ተግሳጽ የአላህን ኪታብ የአላህን መልእክት እስኪረሱ ድረስ አደረሳቸው ምኑ ሌክዠሪ ላይፉ ምቹ ነው ህይወቱ ቅምጥል ያለው ህይወቱ ذكران የአላህን ቃል የአላህን ተግሳጽ የአላህን ኪታብ የአላህን መልእክት አላህን መፍራት አስረሳቸው what አንተን የሰጣቸው ነው ያሉት አላህን እየወቀሱ ነው መልእክተኞቹ አይደለም እኮ አንተማ መልካም ወርካላቸው አንተ ሙህሲን ኢለይሂም ደጉለህላቸው ስታበቃ ኑሯቸውን አመቻችተህላቸው ስታበቃ አልገባቸውም የሌክዠሪ ላይፍ ትርጉሙ የገንዘብ ትርጉሙ አልገባቸውም የገንዘብ ትርጉሙ ስላልገባቸው ዚክራ ሲመጣ ረሱታል ስንት ሙስሊሞች ናቸው ትናንትና በድህነት አወል ሰልፍ ላይ የነበሩ ዛሬ ገንዘብ ሲያገኙ ሀብት ሲመጣ እነሱ አይደለም መስጂድ ውስጥ ልታገኛቸው ስለ መስጂድ እንኳን ስታወራ ደስ የማይላቸው ሰዎች አሉ አላህ ይጠብቀንና